ፈልገንሽ ነው እኮ ፈልገንሽ ነው። ቆይ እኔን አይዞሽ አሁን አናግረት። በቃ አትፍሪ እንዴ እኮ ምንም የሚያስፈራ ነገር አይደለም እኮ የህይወት ጉዳይ ነው። አናገሷ አላመማትም። ፈልጋሽ ነው እንዴ? ምን አስፈራሽ? ለምን ያፈለግሽኝ? በቃ ከቤት ልውጣ ነው። በሰላም ነው? ከቤት ልውጣ ነው እኮ በሰላም ነው ወይ? ጓደኛዬ ቤት ልገባ ነው። ጓደኛሽ ቤት ይሄን አልከበርሽም። መጥፋ ነገር የለም። ጓደኛ ታለሽ ሽማግሌ ልኮ በስርዓት ፍርሞልሽ በስርዓት ባገር ባህል ትወጫለሽ። እሺ ነገር አያደርግም እሱ ሽማግሌ ምናምን አይልክም። ሰላም አይለክስም። በቃ ነይ ብሎኛል። በቃ ነይ ልወጣ ነው። እኔም ደግሞ በቃ አልቻልኩም። በጣም ነው የወደድኩት። ተራርቆ ፍቅር በጣም ከባድ ነው። አክሹ ሽማግሌ ሳይልክ ምንም ነገር ሳይ ሽማግሌ መላክ ከብደዋል። ቀርቷል። ቁርቁረቅራሽ ይቅር ዘበዚህ ቀርቷል። ቦምብራንታ አናትሽ እንዳለሽ ቀርቷል። ያንቺም ላይ ቀርብሽም ነበር። እኔን አታልቅሽ። እኔን እንዴ ከወደርሽ ውጪ ለምን ማትረጂኝ አንጂ አቃጠለሽ እንዴ? ለምን ነገር ያቻው ለጋሽም ነገር ይዋል እሺ ብሏል። እና አንቺ ለምን እሺ ማዲ በቃ ላይ ነገ ወጣለ ማርክ መስልሽ ነገር ካለሽ እሺ ቅርስም ካለሽ ውርስም ካለሽ እሺ እንዴ ውርስም አንቺ ብሎሻል። ድርሻዬን ስጪኝ ነው ያለው ድርሻ እንዴ ያለሽም በቃ ምን ስጪኝ ነገር ስጪኝ። እኔ ልጅሽ አይደለም እንዴ በቃ ሽማግሌ ላክ በደንብ በስርዓት በክብር ትወጣለሽ። ይሄ ያንቺ ምትይ ወደ አታልቅሽ ወደ ገባለሽ ወደ ቷለው እንዴ እንደፈራው ልጅ እንደፈራው ይሆን እንደፈራው ማ አልልሽም በቃ ነገ እወጣለሁ። ነገር የመውጣት አይቀርም። እኔ ከእሱ ሀሳብ ውጪ የትም አልሄድም። ያይሽ ተቆርጉሮ ይውጣ ፈጣጣ አባዬ ለምን የምትቀልጂው? ከነገ ጀምሮ ቤቴ ካልመጣሽ አልፈልግም አላት። ፍቅር እኮ ከባድ እኮ ነው። ቦምቡን አላሽሽ ዝያብሽ ላይ እኔ ውስጤን ማቀው አንቺ ተይው እኔ ውስጤን ማቀው አሰረረሽ ኧረ ድብን በይ ድብን አትወጪም ከእሱ ሀሳብ ምንም ንቅንቅ አይደለም። አትወጪም ድብድ በይ ድብድ ከእሱ ሀሳብ ንቅንቅ አይደለም። በቃ ነገ እወጣለሁ። እኔ አሁን መርቀሽ ነገር ካለሽ ሸኛት ቅርስም ካለሽ ውርስም ካለሽ ምንም ካለሽ ስጪ። አይ ካልሽኝ ነገ እወጣለሁ። ድስትም ስጪ ካተሪም ስጪ ነገር ካለሽ ስጪ። ችግረኛ ነው ምሰልሽ ችግረኛ ነው ሰውየው። አዲስ ወጪ ነው ጎጆ ወጪ ነው። እሺ እኔ አሁን ነገር ዛሬ በጣም ተቃጥሎ ነው እሱ ራሱ ወንድ ልጅ ነው ልፈነዳ ነው። አትረጂኝ ማለት ነው። ፍድት ይለም ደቦም ፍድት ማለት ያፍሽ እንጂ ደፋ ሲደፋ ስበ እኔን እንጂ አልደረሰብሽም። አባይ ናስወጣልሽ እንደዚህ አሳደረሽ አንቺ ተስፍቲ አይራስ ለራስሽ ያርጎ እንዴ እሺ 12 ሰዓት እንወጣለን። እንዳዝነሽብኝ ልወጣ አልፈልግም። እንቅልፍ ይምጣብሽ እሺ። እኔና እሱን እንደተቃጠልን እሱ ቤተሰቦቹ ያቃጠለ ልጅ ይሆናላ። እንደዚህ ያቃጠለሽ እሱ ጋር እድሜው ነው እንዴ? እንዴት እንደሚያንገበግበው እሱ ነው የሚያውቀው። ሴት ልጅ እንትን እያለው እኔን እየጠበቀኝ በቃ ተይ መርቅኝ እወጣለሁ። ማሽተዋል ረፊ ሰብቶኝብኛል። ረፊ ዘፈን ስም አንገበገበኝ። ፍቅርሽ እንደሳት እኮ ነው ያለ እንደ ቃሪያ ያገም አንድ አይነት ናቸው ሁለታችሁ። አንድ ፈልገንሽ ነው እኮ ፈልገንሽ ነው። ቆይ እኔን አይዞሽ አሁን አናግረት። በቃ አትፍሪ እንዴ እኮ ምንም የሚያስፈራ ነገር አይደለም እኮ የህይወት ጉዳይ ነው። አናገሷ አላመማትም። ፈልጋሽ ነው እንዴ? ምን አስፈራሽ? ለምን ያፈለግሽኝ? በቃ ከቤት ልውጣ ነው። በሰላም ነው? ከቤት ልውጣ ነው እኮ በሰላም ነው ወይ? ጓደኛዬ ቤት ልገባ ነው። ጓደኛሽ ቤት ይሄን አልከበርሽም። መጥፋ ነገር የለም። ጓደኛ ታለሽ ሽማግሌ ልኮ በስርዓት ፍርሞልሽ በስርዓት ባገር ባህል
ትወጫለሽ። እሺ ነገር አያደርግም እሱ ሽማግሌ ምናምን አይልክም፣ ሰላም አይለግስም። በቃ እኔ ብሎኛል፣ በቃ እኔ ልወጣ ነው። እኔም ደግሞ በቃ አልቻልኩም፣ በጣም ነው የወደድኩት። ተራርቆ ፍቅር በጣም ከባድ ነው። አክሹ ሽማግሌ ሳይልክ ምንም ነገር ሳይል ሽማግሌ መላክ ይከብደዋል። ቀርቷል። ቅረቅረሽ ይቅር በዚህ ቀርቷል። በወምራ አናትሽ እንዳለሽ ቀርቷል። ያንቺ ላይ ቀርብሽም ነበር። እኔን አታልቅሽ። እኔን እንዴ ከወደድሽ ውጪ ማትረጂኝ እንጂ አቃጠለሽ እንዴ ለታቆቹ ነግሬያቸዋለሁ። ለጋሽም ነግሬያቸዋለሁ። እሺ ብሏል። እና አንቺ ለምን እሺ ማትይ? በቃ እኔ ነገ እወጣለሁ። ማርኪኝ መስጠኝ ነገር ካለሽ እሺ፣ ቅርስም ካለሽ ውርስም ካለሽ እሺ። እንዴ ውርስ አንቺ ብሎሻል። ድርሻዬን ስጪኝ። እኔ ነው ያንን ድርሻ እንዴ ያለሽም በቃ ምስጪኝ ነገር ስጪኝ። እኔ ልጅሽ አይደለም እንዴ በቃ ሽማግሌ ላክ በደንብ በስርዓት በክብር ትወጫለሽ። ይሄ ያንቺ ምትይን እኔን አታልቅሽ። ወዶ ገባለሽ ወደ ቷለው እንዴ እንደፈራው ልጅ እንደፈራው ይሆን እንደፈራው ማ አልልሽም። ነገ እወጣለሁ። ነገር የመውጣት አይቀርም። እኔ ከእሱ ሀሳብ ውጭ የትም አልሄድም። ያይሽ ተጎርጉሮ ይውጣ ፈጣጣ። አባዬ ለምን የምትቀልጂው? ከነገ ጀምሮ ቤቴ ካልመጣሽ አልፈልግም አላት። ፍቅር እኮ ከባድ እኮ ነው። ቦምቡን አላልሽም። ዝያብሽ ላይ እኔ ውስጤን የማውቀው አንቺ ተይው። እኔ ውስጤን የማውቀው አሰረረሽ ኧረ ድብን በይ ድብን። አትወጭም። ከእሱ ሀሳብ ምንም ንቅንቅ አይደለም። አትወጭም። ድብድ በይ ድብድ። ከእሱ ሀሳብ ንቅንቅ አይደለም። በቃ ነገ እወጣለሁ። እኔም መርቀሽ ሸኛት ነገር ካለሽ ሸኛት። ቅርስም ካለሽ ውርስም ካለሽ ምንም ካለሽ ስጪኝ። አይ ካልሽኝ ነገ እወጣለሁ። ድስት ምስጪኝ ካለ ትሪ ምስጪኝ ነገር ካለሽ ስጪኝ። ችግረኛ ነው ምሰጥሽ ችግረኛ ነው ሰውየው። አዲስ ወጪ ነው፣ ጎጆ ወጪ ነው። እሺ እኔ አሁን ነገር ዛሬ በጣም ተቃጥሎ እሱ ራሱ ወንድ ልጅ ነኝ፣ ልፈነዳ ነው። አትረጂኝ ማለት ነው። ፍድት ይለም ደቦም ፍድት ወዲህ ያፍሽ እንጂ ደፋት ስደፋት ስበይ እኔን እህቴ እኔን እንጂ አልደረሰብሽም። አባይ ናስወጣልሻ እንደዚህ አሳደረሽ አንቺ ተንስፍቲ ራስሽ ለራስሽ ያርጎ እንዴ። እሺ 12 ሰዓት እንወጣለን። እንቅልፍ ይምጣብሽ። እሺ እሱ ቤተሰቦቹ ያቃጠለ ልጅ ይሆናላ። እንደዚህ ያቃጠለሽ እንዴት እንደሚያንገበግበው እሱ ነው የሚያውቀው። ሴት ልጅ እንትን እያለው እኔን እየጠበቀኝ በቃ በቃ ተይ መርቅኝ እወጣለሁ። ረፊ ሰብቶኝም ብኛሽ ረፊ ይዘፈን ማንገበገበኝ ፍቅርሽ እንደሳት እኮ ነው ያለ። አንድ አይነት ናችሁ ሁለታችሁ። አንድ